ወደዚህ መጥቻለሁ። ወደ ሰዎች መዝራ ነው ዛሬ ያለነው። ሰዎች መዝራ ላይ ነው። እንደዛ አይነት መዝራ ነው። ይሄ የቴምር ዛፍ ነው እንዳለ ይሄ ማለት ነው። የቴምር ዛፍ ነው በቃ እንዳለ እንደምታዩት የቴምር ዛፍ ነው። እዚህ ጋር ደግሞ የማንጎ ተክል አለ። እዚህ ጋር የማንጎ ተክል አለ። እንደገና ይሄ ደግሞ አገራችን በሶ ብላ ይባላል። ደግሞ እዚህ ደግሞ አረቦቹ ሪሃን ብለው ይጠሩታል። እዛ ነው ያለነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንደምን አላችሁልኝ? እኔ ያለው አልሐምዱሊላህ። እስኪ ዛሬ ደግሞ በትንሿ የሄድኩበትኝ ቦታ ጎብኘት ላድርጋችሁ እና እዚህ ጋር ደግሞ አገራችን ቁርቁራ ይባላል። የቁርቁራ ቅጠል ወይም ቁርቁራ ይባላል። አብዛኛውን ቁርቁራ የሚያውቁት ወሎች ናቸው። ወሎች ስለሆነ ማለት ነው። ይሄ እንደምታዩት ይሄ ነው የቁርቁራ። እንደገና ደግሞ ፍሬው ይሄ ነው ማለት ነው። እንደዚህ ከዚህ ላይ እንቆርጠዋለን ማለት ነው። እንደዚህ በቃ እንዲህ የቦጠቦጥ በቃ ይበላል። በጣም አሪፍና አሪፍ ነው። ፊት ያጠራል ራሱ ይሄንን ስትበሉት በጣም ነው ፊት የሚያጠራ። እንደገና ደግሞ ይሄ ቅጠሉ ለብዙ ነገር ጠቃሚ ነው። ሲህር ላለበት፣ ጅን ላለበት፣ አይንና ስላለበት በዚህ መታጠብ፣ በዚህም ደግሞ አንደኛ ስንት ነገሮችን ከስንት በሽታ ይከላከላል። ሁለተኛ ደግሞ ለፀጉራችን ለፊታችን ውበት ራሱ ይሄ በጣም ቆንጆ ነው እና ይሄንን ይመስላል ዛሬ ያለሁበት ልጆቼ። እንደምታዩት እንደዛ አይነት ተክል ውስጥ እንደዛ አይነት ዛፍ ውስጥ መጥተን እስኪ ለውድ ቤተሰቦቼ ያለሁበትን ቦታ ጎብኘት ላድርጋቸው ብዬ ይሁት እንዴት አድርጌ እንዳያስኩት እኔ ቁርቁራውን ማለት ነው። እና በጣም አጥባችሁ ራሱ እንደዚህ ብልት ስታረጉት በጣም ይጣፍጣል ማለት ነው። እና ውስጥ ለውስጥም ደግሞ እየገባው ሳሳያችሁ እዚህ ጋር ደግሞ ምንድን ነው የሚሉት እንጃ በአማርኛ ላቅም። አረቦች ግን ለምበክ ይሉታል። ይሄ የሱ ዛፍ ነው። እዚህ ጋር ደግሞ የሎሚ ዛፍ አለ። እዚህ ጋር የሎሚ ዛፍ አለ። እንደገና ደግሞ እዚህ ጋር ደግሞ ሎሚው ላይ የሚገርማችሁ ነገር ማር ወላሂ ማር ሰርቷል ማለት ነው። እንደዚህ ዝም ብሎ ንቦች ሎሚውንም እየቀሰሙ ማር ሰርቶ ሰዎች ሎሚ ላይ የሰፈረውን እንትን ማር በጣም መድኃኒት ነው ብለው ይሄንን ነገር በጣም እየቆረጡ ነው የሚበሉት። ለዛውም ባደረ ሆዳቸው ማለት ነው። እና በጣም ቆምጣጣ ነው። እንደ ሎሚው ቁምጥጥ ያለ ማር ነው። በጣም ነው የሚፈልጉት። ሻይ ላይ አድርገው ይጠጡታል። እንዲሁም ደግሞ ብዙ ነገሮችን ይሰሩበታል ማለት ነው። ዛሬ ደግሞ እንግዲህ ይሄንን ይመስላል ያለንበት ቦታ ውዶችዬ። እንግዲህ እስኪ ለውድ ቤተሰቦቼ ያለውን ነገር ትንሽ ጎብኘት ላድርጋቸው ብዬ እስኪ እንደዚህ እያስጎበኘኋችሁ ነው ውዶቼ። ማሻአላህ ተባረክ ረህማን በጣም ደስ ይላል። በጣም ነው የሚያምረው ወላሂ። እና አስተያየት ስታዩት ራሱ ይሄ ቁርቁራ ማለት እንግዲህ ለማታውቁት የቁርቁራ ቅጠል ማለት ይሄን ይመስላል። ባይዞይ ይሄንን የቁርቁራ ቅጠል እኔ ራሱ አላቀውም ነበረ። የሆነች ሀገራችን ልጅ ጓደኛዬ ናት ይሄ እኮ የቁርቁራ ቅጠል ነው ምናምን ነገር ያለች ማለት ነው። ከዛ ወዲህ ግን በፊትም አውቃለሁ የቁርቁራ ቅጠል እስከ ፍሬው ምናምን እንደሚጠቅም ለሲህር፣ ለጂን፣ ለአይንናስ ምናምን እንደሚጠቅም አውቃለሁ። ግን ምን አይነት እንደሆነ አላቀውም ነበር። ዛሬ ላይ ግን ጓደኛዬ ይሄ ነው የቁርቁራ ቅጠል ብላ እንትን እያለችኝ ነው። እናም ይሄው እየቦጠቦጥ ቅጠሉን ራሱ ለፀጉሬም ለፊቴም ልጠቀመው ማለት ነው። እርጥቡን እየቦጠቦጥኩኝ ነው። በጣም ነው እንትን የሚለው የሚጠቅመው። ለብዙ ነገር ይጠቅማችኋል። አንደኛ ለሰውነታችሁ ጥራት፣ ሁለተኛ ደግሞ ሲህር፣ ጅን፣ አይንና ስላለበት ሰው በጣም አሪፍ ነው። በዚህ በራሱ ጧት ፊታችሁን ማለት ነው ጧት ፊታችሁን እንደ ሳሙና ነው የሚፈቀፈቀው። ወላሂ ሳሙና ብላችሁ ያዙት። እሽት አርጋችሁ ሙልጭ አርጋችሁ አጥባችሁ እሽት ስታደርጉት ሳሙና ብላችሁ ያዙት። እንደዚህ በቃ እየቦጠቦጥ ወደ ቤቴ ይዤ ልሄድ ነው። እና ይሄንን ነገር እስኪ ለውድ ቤተሰቦቼ ለውድ
ውድ ቤተሰቦቼ፣ የኔ ቤተሰቦች፣ ወርቆቼ፣ ውዶቼ፣ ቅመሞቼ ለምን አላሳያቸውም ብዬ እንግዲህ እንደ ሀገሬ ቆሎ ማለት ነው። ሀገሬ ወይም ንፍሮ ወይም ምንም በልጅነታችን እንዲህ አድርገን ነበር የምንይዝ ሰው ቤት ሄደን ስንሰጥ አይደለም። እና እንደዛ እያደረኩኝ ነው እላችኋለሁ። በጣም ነው ደስ የሚለው፣ በጣም ነው የሚያምረው። እንግዲህ እስከ መጨረሻው ተከታተሉኝ። ፍሬውንም ቅጠሉንም ነው የምጠቀምበት። እንግዲህ እኔ እንደዚህ እያደረኩ እየቦጠቦጥኩ ማለት ነው እጠቀምበታለሁ። ብዙ ለውጥ አሳይቶኛል። ብዙና ብዙ ለውጥ ነው ያየሁበት። እንደዚህ እያደረኩ እየቦጠቦጥኩኝ ነው ማለት ነው ውድ ቤተሰቦች። እና እናንተስ ምን ትላላችሁ? ይሄንን ነገር እንደዚህ እያልኩኝ እየቦጠቦጥኩ ነው። አያችሁት? ይሄ እንደውም የደረቀው ማለት ነው ከሻይ ጋር ደረቁ እንደዚህ ዛፉ ላይ የደረቀው መሬት የወደቀው ሳይሆን እንደዚህ ዛፉ ላይ የደረቀው እንደዚህ እንደሆነ ጥብ አድርጋችሁ ሻይ ላይ ንክር አድርጋችሁ ስትጠጡት ለሆድ ቁርጠት በቃ ለብዙ ነገር ጠቃሚ የሆነ ቅጠል ነው። በጣም አሪፍ ነው ወላሂ አለ። ያኔ ይሄ ነገር ለማንኛውም ነገር ጠቃሚ እንደሆነ አለ ቁርአን ላይም ማለት ነው። እና ይሄን ነገር ተጠቀሙት ውዶቼ። ዛሬ እንግዲህ ውሎ ይሄንን ይመስላል። የሰዎቼ ባህር ጥግ ቤት አላቸው እየመጡ የሚያርፉበት ማለት ነው። እንደዚህ ለመጎብኘት ምን ለማለት ሲመጡ ባህር ለማለት ለመዝናናት ሲመጡ የሚያርፉበት ቤት አላቸው እና እዛ ጫካ ውስጥ ሁኜ ነው እያሳየኋችሁ ወይም ደግሞ እንትን እያልኳችሁ ያለውን። ይሄው እንግዲህ ይሄንን ይመስላል። ጫካው በጣም ነው የሚያምር። ይሄ ቴምር በሚያፈራ ጊዜ ደግሞ ኢንሻአላህ ወላሂ ቪዲዮ ቀርጬ እንትን እላችኋለሁ። አሁን ላይ ብርድ ዝናብ ስለሆነ አሁን ክረምት ነው እዚህ ሀገር። ክረምቱም ወጣ እያለ ነው፣ ትንሽ ሙቀቱ እየመጣ ነው። ሙቀቱ ሲመጣ ፍሬ እንዴት እንደሚሸከም ቪዲዮ ቀርጬ ወደ እናንተ ማሳያችሁ ይሆናል። ይሄንን ቪዲዮ ከወደዳችሁት ላይክ፣ ሼር፣ ኮፒ ሊንክ እያደረጋችሁ እስኪ የምትወዱኝም በኮሜንታችሁ በሰብስክራይባችሁ አግዙኝ፣ አበረታቱኝ እላችኋለሁ ውዶቼ። በሌላ ቪዲዮ እስከምንመጣ ድረስ ደግሞ በጣም አመሰግናለሁ። ሰላም ሁኑልኝ ውዶቼ እላችኋለሁ። ቴንኪው፣ ወዳችኋለሁ።